የአዲስ አበባ ነዋሪዎች አስቸኳይ ጥሪ! የከተማችንን ደህንነት በጋራ እንጠብቅ። በአዲስ አበባ የማሳጅ ቤቶች በሚል ሽፋን ከሕግና ከባህል ውጭ የሆኑ ተግባራትን የሚፈጽሙ ሕገወጥ አካላት እየበዙ መምጣታቸውን የአዲስ አበባ ምግብና መድኃኒት ባለሥልጣን አስታወቀ። እነዚህ አካላት በተለይ በጋራ መኖሪያ ቤቶች ውስጥ በድብቅ መስራትና በማህበራዊ ሚዲያ ማስታወቂያዎችን በማሰራጨት ቁጥጥርን አስቸጋሪ አድርገውታል። የባለሥልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንዳሉት ሕጋዊ ፍቃድ ያላቸው ተቋማት ላይ ቁጥጥር ቢጠናከርም ሕገወጦች ለመግታት ግን ህብረተሰቡ ትብብር ወሳኝ ነው። እርስዎ ምን ማድረግ ይችላሉ? 1. ሕገወጥ ተግባር ሲመለከቱ ለሚመለከተው አካል ጥቆማ ይስጡ። 2. ቤት አከራዮች ቤታችሁ ለሕገወጥ ተግባር አለመዋሉን አረጋግጡ። በመዲናዋ የተለያዩ አካባቢዎች ላይ 24 ሰዓት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኛው ከተፈቀደላቸው አገልግሎት ውጪ ሌሎች ሕገወጥ አገልግሎቶችን እንደሚሰጡ ይነገራል።